ገና ካንቀልባ ተቀብላ ያሳደገችኝ ታላቅ እህቴ እናቴ ምላት ማይ ፋንታነሽ እዚህ ያለችና ከእግዚአብሔር በመቀጠል እንግዲህ እሷን ላመስግን። ማንኛውም ጋዜጠኛ የፕሬስ የቴሌቪዥን የሬዲዮ ማንኛውም ጋዜጠኛ ገጣሚ ብቻ በስሙ እንዳይጠራ ሎሬት ጌትነት እንየው። አመሰግናለሁ። እወዳችኋለሁ። BYD መኪና ነው። መኪና ወሬ አይደለም። መኪናው ቆሟል። ቁልፉ ያውና የ5 ሚሊዮን ብር ሽልማት ሸልሞ የ5 ሚሊዮን ብር የትኞቻለ እናከብራለን። እስኪ የሚናገር እስኪ የነበር ያውጋ እስኪ የሚናገር የጥንቴ ጠዋቱ የበፊት ነገር የጥንቴ ጠዋቱ የበፊት ነገር እስኪ የነበር ያውጋ እስኪ የሚናገር የጥንቴ ጠዋቱ የበፊት ነገር የጥንቴ ጠዋቱ የበፊት ነገር የጥንቴ ጠዋቱ የበፊት ነገር እንደምናመሻችሁ ሰርጌን የመሰለኝ ዛሬ እግዚአብሔር የተመሰገነ ይሁን። ከዚህ የበለጠ መታደል የለም። እኛ ቀደምት ታላላቆቻችን ከመሰከሩት ጀምሮ እስከ እኔ ድረስ አንተን ያላየ አንተን ያላደነቀ አንተን ያላከበረ የለም። አንድ ግን ሌሎች ሰዎች ያላዩት እኔ የተገነዘብኩትን አንድ ነገር ልናገር። ቤትሽ ሰርተህ ተደብቀሃል በአንተ ቤት። ያንተ ስም ይዘን ባንኳኳ ነው በር ሁሉ ከሰዎች የተሰጠ ምላሽ እጅግ በጣም የሚገርም ነው። እኔ ኃይሉ ጸጋዬ ብዙ የበርካታ ሬዲዮ ድራማ፣ የመድረክ ድራማ፣ የቴሌቪዥን ድራማ ደራሲ ነኝ። ለዚህ ካበቁኝ ከትልቁ መምህሬ ከመንግስቱ ለማ ቀጥሎ ከምጠራቸው 3 ሰዎች አንዱ ጌትነት ነው። መንገድን ቀድሞ እየጠረገ ነው እግዚአብሔር ከዚህ የክብር ማማ ላይ ያቆመኝና በመጀመሪያ እግዚአብሔር የተመሰገነ ይሁን። አንዳንዴ ቃል ስሜትን በሙሉ አይገልጽም፣ እንደውም ይደብቀዋል መሰለኝ። ከቃል በላይ ነው የተሰማኝ ስሜት። ሁላችሁንም በጣም አመሰግናለሁ። እንግዲህ ገና ካንቀልባ ተቀብላ ያሳደገችኝ ታላቅ እህቴ እናቴ ምላት ማይ ፋንታነሽ እዚህ ያለችና ከእግዚአብሔር በመቀጠል እንግዲህ እሷን ላመስግን። በጣም አመሰግናለሁ ያደረግሽልኝ ሁሉ። ዛሬ ወቁትን ያደረግሽኝ አንቺ ነሽ። ከባለቤትሽ ዛሬ በአካል ባይኖርም ነፍሱ በሐሴት ቁልቁል እንደምታይን እርግጠኛ ነኝ። ከአርጌቦ አበበ ጋር በስስት አሳድጋችሁኛል። ባለበት አመሰግናለሁ ጋሽ። አመሰግናለሁ። እዚህ ያላችሁት በሙሉ አመሰግናለሁ። የኢትዮጵያ ብሔራዊ ቲያትር ሰራተኞች ከናሳለፍናቸው ጊዜያት በሙሉ አየኋችሁ። ስም መጥራት እንዳልጀምር አጉል ነገር ነው። እንደው ጠቅላላችሁን የ1970ዎቹ የዩኒቨርሲቲ የነበርን ዘመነኞች በብዛት አይቻለሁ። ብዙ ነገሮች ነው በጋራ የተጋራ ነው። ብዙ ነገሮች አሳልፈናል። እኔ ኪሮስ ባለፈው መጋቢት ነው እንዲሁ 70ኛው በተከበረ ጊዜ የተሰማኝ ስሜት የኔም እንደነበረ ነውና
ይሄ የዛሬው ክብር የእናንተም እንደሆነ ነው የሚሰማኝ። ኃይሉ ጸጋዬ ይሄ ቀላል ነገር አይደለም። አሸክመኝ ተፌ እንዳለ አመስግኜ ተፌን የመጨረሻውን ሁለት ተፌዎች ሁለታችሁንም በጣም አመሰግናለሁ። ይሄ የተስፋ ኢንተርፕራይዝ አስኪያጅ ለኔ ያልሆነው ነገር የለም እና በጣም በተለየ ከኔ ከአንድ ድምፅ በላይ መሆን አለበት ምስጋናው የሁላችሁምና አንዴ እናመሰግናለን በለው። እናመሰግናለን ተፌ፣ እናመሰግናለን። ማንኛውም ጋዜጠኛ፣ የፕሬስ፣ የቴሌቪዥን፣ የሬዲዮ ማንኛውም ጋዜጠኛ ገጣሚ ብቻ በስሙ እንዳይጠራ ሎሬት ጌትነት እንየው። አመሰግናለሁ። እወዳችኋለሁ። ስጦታ BYD መኪና ነው። መኪና ነው 2025 ዘመናዊ መኪና ነው። ይሄኛው ወሬ አይደለም። መኪናው ቆሟል። ቁልፉ ያውና ስትልን የመኪናው ቁልፍ አበሻ ቢራ፣ አቢሲኒያ ባንክ፣ ጌትነት እንየው። እጅግ በጣም ነው የምናመሰግነው። ባይኖርብኝ ኖሮ ይገባዋል የበፊት